ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ የዩቲዩብ ቻናል ተከታታዮች እንደምስከሳ ደረሳችሁ እንኳን ደህና መጣችሁ። ስለመጣችሁ እጅግ ከልብ አመሰግናለሁ። ክበሩልኝ። በዛሬ መሰናዶዬ የሸረሪት ድርንና የሰው ልጅን ሕይወት በማመሳሰል አንዳንድ ነገሮችን ሀሳቦችን እንጋራለን ማለት ነው። እኛ የሰው ልጆች ልክ እንደ ሸረሪት ድር የማናውቀው የራሳችን ድር እንዳለን ነው ለማስገንዘብ ለማሳሰብ የፈለኩት ማለት ነው። እንግዲህ ሸረሪት በተፈጥሮዋ የራሷ ድር አላት። ድሯን ትሰራለች። ድሯን ስትሰራ በትዕግስት በጥንቃቄ በጥበብ ነው ማለት ነው። እኛም የሰው ልጆች የራሳችን ድር አለን ማለት ነው። ልክ እንደ ሸረሪት ይህ ድር ግንኙነታችን ነው ከሰው ልጆች ጋር ከቦታዎች ከህልሞቻችን ጋር ያለን ትስስር በሸረሪት ድር ይመሰላል ማለት ነው። የሸረሪት ድር እንደምታውቁት አንዳንዴ ይበጣጠሳል፣ ይቀደዳል። ሸረሪትም ደግማ ያንን ለመስራት ትደክማለች፣ ትሰራለች ማለት ነው፣ ትጥራለች ማለት ነው። እኛም የሰው ልጆች የግንኙነት መረባችንን ለመዘርጋት ትስስራችንን ለማስቀጠል ከህልሞች ከቦታዎች ከሰዎች ጋር ያለን ግንኙነት ለማሻሻል ሶሻል ካፒታላችንን ለማሳደግ የራሳችን ድር አለን ማለት ነው። እንግዲህ ይህ ድር ይህ ግንኙነት ይህ ትስስር በተለያዩ እንከኖች ሊቋረጥ ሊቆም ይችላል ማለት ነው። እናም ለማለት የፈለኩት ሸረሪት ድሯ ሲበጠስ ድሯ ሲቀደድ ደግማ እንደሰራቸው ሁሉ እኛም የሰው ልጆች የተቋረጠውን የተበላሸውን የሻከረውን ግንኙነታችንን ማሻሻል ማሳደግ ይጠበቅብናል ለማለት ፈልጌ ነው። ሸረሪት ድሯን እንደገና ከሰራች ከጠገነች ካጠናከረች እኛም የራሳችንን ድር የተቀደደ የተቆረጠ የታቋረጠ ቸልታ ገጠመው የት ላይ ተረሳ ብለን በማሰብ በመገንዘብ በማስታወስ የግንኙነታችንን መረብ የገጠመውን እንከን ድክመታችንን በአስተያየት በመመካከር እንዲሁም ደግሞ በመልካም ግንኙነት በይቅርታ በምስጋና ልናሻሽለው ልናጠናክረው እንችላለን ማለት ነው። እናም እኛ የሰው ልጆች ልክ እንደ ሸረሪት የማናውቀው የማንገነዘበው የራሳችን የሸረሪት ድር አለን። ይህ ድር ሲቀደድ ሲቋረጥ እናሻሽለው እንጠግነው እናጠናክረው እላለሁ። በዛሬ መሰናዶዬ የሰው ልጅን ግንኙነት ትስስር ከሸረሪት ድር ጋር በማመሳሰል ሀሳብ አጋራኋችሁ። በሌላ ዝግጅት እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ። ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየት ኮሜንት ላይ በመስጠት አብሮነታችሁን በጽናት እንድታሳዩ በአክብሮት እጠይቃለሁ። ቸር ሰንብቱ።